አንድ ሳሊሕ ሰከራተል መውት ላይ ያሉ ሴት ልጃቸው አባቴ አባቴ እያለች ታለቅሳለች። ልጄ አብሽር ያሏት፣ አይዞሽ አባትሽ እዚህ ቤት ውስጥ 3000 ختم ያለው አብሽሪ፣ አላህ ላይ ተስፋ አለው። አባትሽ እዚህ ቤት ውስጥ 3000 ختم ያለው አይዞሽ። እኛ መቼ ወደ አላህ እንደምንሄድ እናውቃለን። በቃ እኔ ስንት ختم አለኝ፣ እኔ ለነፍሴም ነው ይሄ እኔ ሰርቼው አይደለም ወንድሞቼ፣ ግን በቃ የሁላችንም ፕሮጀክት ቢሆንም እመኘው በቃ ከረመዳንም በኋላ አስቀጥለዋለሁ። ሁለተኛ አሁንም ቁርአን ጋር በተያያዘ እስኪ አንድ ሱራ እንምረጥ። ሱረቱል አለቅ ሊሆን ይችላል፣ ሱረቱል ኢንሽራህ ሊሆን ይችላል፣ ሱረቱል ነበእ አው ሱረቱል በቀራ ሊሆን ይችላል። አንድ ሱራ በዚህ ረመዳን ተረድቼው መሄድ፣ አማርኛ ከሆነ አማርኛውን፣ ኦሮምኛ ከሆነ ኦሮምኛውን አነባለሁ፣ እረዳዋለሁ። በዛ ዙሪያ ትንታኔዎች ካሉ አያለሁ። ያን ሱራ ለእኔ ምንድን ነው የሚለኝ? ቁርአን እኔን ምን እያለኝ ነው? ምንድን ነው የሚለኝ? የጌታዬ መልእክት አይደለም ወይ? ሰሞኑን ሱረቱል በቀራ የመጀመሪያው ላይ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይብ። በገይብ ማመን በጣም ከባድ ጉዳይ። አለዚነ ዩእሚኑነ ቢልገይብ ሙተቆችን እኮ ነው። ወዩቂሙነ ሰላህ፣ ኢማን ፕራክቲካሊ በዒባዳ ይገለጻል። ሰላት ዒባዳን ነው ሪፕሬዘንት የሚያደርግ። ኢማን አለ፣ ኢማን አለኝ ብቻ አትበል፣ ሰላት ይከተለዋል። ሰላት ዒባዳን ነው ሪፕሬዘንት የሚያደርግ ካለ ዘካ አለ፣ ሐጅ አለ፣ ዒባዳዎች ሁሉ እዚህ ውስጥ አሉ። ይህ ለካ ከግለሰብ ጋር ብቻ የተገናኘ ነው። ይህ ሃይማኖት በዘመናዊ አመለካከት ሃይማኖት ነው። አየህ፣ ኢስላም ግን ሃይማኖት ብቻ አይደለም። አንተ በገይብ ማመንህ ዒባዳ ማድረግህ ብቻ አይደለም። الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون ማህበራዊ ኃላፊነትን ያዘ። ኢንፋቅ ደግሞ ታደርጋለህ። ለማህበረሰብ የምትሰጠው ነገር አለ። እኛ ከሰጠናቸው ይሰጣሉ አለ አላህ። ስለዚህ you are active ማለት ነው። ማህበረሰብ ውስጥ የምታስቀምጠው አሻራ